ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለሱ መልስ ይሰጡበታል። በደሃና ምንም በሌላቸው ወገኖቻችን ላይ መቀለድ ያው መሐላ እንዴት ኃጢአት ሊሆን ይችላል ብላችሁ ጥያቄ ሊሆንባችሁ እንደሚችል አምናለሁ። አንደበታችንን መቆጣጠር ትልቁ ክርስትናችን መተነጽምን የሚያሳይ ነገር ነው። አይቶ ማለፍን ሰምቶ መቻልንም በህይወታችን በጣም ገንዘብ አድርገን መሄድ አለብን እንላለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የምግባር ቲዩብ ቤተሰቦቻችን እንደምን አላችሁ? እንደምን ሰንብታችኋል? ሳምንታችሁ ቆይታችሁ እንዴት ነበር? እግዚአብሔር ይመስገን እኛ ጋር በጣም ሁሉም ነገር ሰላም ነው። እናንተም ጋር ሁሉም ነገር ሰላም እንደሆነ ተስፋ እናደርጋለን። ዛሬ እኔና እህቴ አንድ መጽሐፍ ያነበብን ነበር ሰሞኑን ሁለታችንም። ከዛ መጽሐፍ ለእናንተም ለኛም ያስተምረናል ብለን የመረጥነውን መወያያ ርዕስ ከመጽሐፉ ወስደን ሐሳቦችን ጠቅለል አድርገን እንወያይበታለን። ትምህርተ ሽኖዳ ይሰኛል መጽሐፉ። በገበያ ላይ ያለ መጽሐፍ ነው። በጣም ብዙ ጠቃሚ ሐሳቦች የያዘ መጽሐፍ ነው። በጣም ብዙ ሁሉ ነገሩ የሚያስተምር መጽሐፍ ነውና ከዚህ መጽሐፍ ውስጥ ብዙ አይነት ርዕስ ነው ያለው። እኛ አንድ ርዕስ መርጠን ከእናንተ ጋር ዛሬ ልንወያይበት ብቅ ብለናል። የመረጥነው ርዕስ የአንደበት ኃጢአት ይሰኛል። ወደ ርዕሱ ከመግባታችን በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንድትጀምሩ በትህትና ነው የምንጠይቀው። ሰብስክራይብ ያደረጋችሁ ሰዎችን ቢሆን ላይክ፣ ኮሜንት፣ ሼር እያደረጋችሁ ለሰዎች እንዲደርስልን ተባበሩን እንላለን። ወደ ሐሳቡ ስንገባ የአንደበት ኃጢአት ይሰኛል። ያው የአንደበት ኃጢአት መጽሐፉ ፔጁ ብዙ ነው። ያው እሱን ማንበብ አንችልም፣ ግን ሐሳቦቹ ወስደን እኔም በማስታወሻ እህቴም በማስታወሻ ወስዳ የወሰድነውን እናነብና ስለሱ ትንሽ ማብራሪያ እንሰጣለን ማለት ነው። የአንደበት ኃጢአት ይሰኛል እንግዲህ የመረጥነው ርዕስ በምድር ላይ ካሉ በጣም ኃይለኛና አደገኛ ነገሮች መካከል አንዱ አንደበታችን ነው። አንደበታችን ብዙ መልካም ነገሮች እንደምንሰራበት ሁሉ ብዙ አጥፊ ነገሮች እንሰራበታለን። ቤተሰብ እስከ መበተን፣ ሀገር እስከ ማፍረስ ይደርሳል። መጽሐፍ ቅዱስ አንደበታችንን እንድንጠብቅ ያዘናል። መዝሙረኛ ዳዊትም በመዝሙሩ ለአቤቱ ለአፌ ጠባቂ ያኑር፣ ለከንፈሮቼም ጽኑ መዝጊያ አበጅለት ይላል። የአንደበት ኃጢአት ማስወገድ የእግዚአብሔርን ክብር ለማየት ዋና ቁልፍ ነገር እንደሆነ በሙሉ ልባችን ማመን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌሉ ምዕራፍ 12 ቁጥር 36 ላይ እኔ ግን እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለሱ መልስ ይሰጡበታል። እንዲሁም ቁጥር 37 ላይ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ የሚል የእግዚአብሔርን ቃል በማቴዎስ ወንጌል እናገኛለን። ይሄ እንግዲህ ያው አንደበት ምን ያህል አደገኛ እንደሆነ ከአንደበት የሚወጡ ቃላቶች በኋላም ያጸድቁናል፣ ኩነኔም እንድንገባ ያደርጉናል ማለት ነው። ያው አንደበታችን ሀገር እስከ ማፍረስ ቤተሰብ እስከ መበተን የሚደርስ ነው። አንደበታችን ብዙ ጥሩ ነገሮች እንደምንጠቀምበት ሁሉ ለመጥፎ ነገሮች እንጠቀምበታለን። ያው አንደበት በጣም አደገኛ ነገር ነው። ሰው መንፈሳዊ ጸጋውን ራሱ የሚያስገፍፈው ከሁሉም በይበልጥ ከብዙ ታሪኮችን ስንማር አንደበት ነው። ሐሜት፣ ውሸት እሱ በጣም ብዙ መንፈሳዊ ጸጋዎችን ያስገፍፉናል። የምላስ 7 ኃጢአቶች የሚባሉ ብሎ ያስቀመጣቸዋል ለመጽሐፉ ላይ። አንደኛ መሐላና ስድብ። ያው መሐላ እንዴት ኃጢአት ሊሆን ይችላል ብላችሁ ጥያቄ ሊሆንባችሁ እንደሚችል አምናለሁ። 10ቱ ቃላት ላይ የእግዚአብሔር አምላክን ስም በከንቱ አትጥራ ይላል። ያ ማለት ምህላን ነው የሚያሳየን። አሁን እኛ በተለምዶ ስለምንወዳቸው ብቻ ወይም ያወራነው ነገር እውነት ብቻ ስለሆነ ማርያምን፣ ገብርኤልን፣ ሚካኤልን፣ መድኃኒዓለምን እያለን እንምላለን። ያ ግን ፍጹም ውሸት ነው። ልክ አይደለም። 10ቱ ቃላት ላይም ተጽፎልናል። የእግዚአብሔርን ስም ልንጠራ የምንችለው ለጸሎት ስንቆም፣ ለምስጋናም ስንቆም፣ ለጸሎት ስንቆም ነው እንጂ ክርስቲያን እውነቱን እውነት ውሸቱን ሐሰቱን ሐሰት ነው የሚለው እንጂ ሚካኤልን ገብርኤልን እያሉ መማል ይሄ ከኃጢአቶች የሚቆጠር ነው። ምክንያቱም ያው የእግዚአብሔር አምላክን ስም በከንቱ አትጥራ ተብሎ ከትእዛዛት መሃል ስለተቀመጠ ማለት ነው። ያው ስድብ ደግሞ በስላሴ ባህሪ በአምሳል የተፈጠረ የስላሴን ፍጥረት ከፍ ዝቅ አድርጎ መናገር። ማናችንም ማን ልንሆን እንችላለን፣ ግን ሁላችንም መገኛችን አንድ ነው። አንድ አገስት ዓለም ስላሴዎች ነው የፈጠሩንና ማንንም የመሳደብ መብት የለንም። ከተሳደብንም ኃጢአት ነው። ምክንያቱም የእግዚአብሔርን የእጁን ስራ ታናሻችንንም ሆነ ታላቃችንን የመሳደብ መብት የለንም። ሁለተኛ ደግሞ ሐሜትና ወሬ ይላል። ሐሜት ማለት እንግዲህ ያው የሰውን ስጋ መብላትና የሰውን ደም ደግሞ ያለ ጽዋ መጠጣት ነው። ይሄ በጣም ብዙ ሰዎች የምንገኝበት የምንወድቅበት ኃጢአት ነው። አይደለም እኛ በፊት ጊዜ በጣም የበቁ አባቶች የሚባሉትን ራሱ ጸጋቸው የሚያስገፍፍ ይሄ ነበር። ስለሰው ማውራት፣ ሰው ላይ መፍረድ፣ በቃ ስለማይመለከተን ነገር ማውራት ያው በሐሜት ይጠቃለላልና
ሐሜት በጣም ሁላችንም የምንገኝበት የምንወጥቅበት ኃጢአት ነውና እንግዲህ በተቻለን መጠን በጣም ይከብዳል። እንግዲህ ግን ያው በንስሐም እየታጠብንም ቢሆን ስለሰው እንደው ምንም ነገር ኢቭን ስለሰው ሐሜት ሲባል መጥፎ ነገር ሊመስለን ይችላል። ግን እኔ አሁን እህቴን በሰው ፊት ማድነቅ ከፈለኩኝ ሜቢ እውነት እንኳን ከሆነ አንድ ጊዜ ነው ማውራት የምችለው። ሁለተኛ ስደግም ሐሜት ነው። እህቴን እያሟት ነው ጥሩ ነገርም ቢሆንና መልካም ነገሮችንም ቢሆን አንዴ ነው ስለሰው ማውራት ያለብን። ከዛ በተረፈ ሲደጋገም በመሃል ደግሞ ግን የምትባል ቃል ትመጣለች። ግን ይባልና ስለዛ ሰው በጣም በተደጋጋሚ ማውራት ሲጀምር ውሸቱም ሐሜቱም መጥፎ ነገሩም ይገባልና ስለሰው በተቻለ መጠን አለማውራት። እንደው ስተን ካወራን ደግሞ ሰዎች እስከሆነ ድረስ ወደ አባታችን ሄደን ንስሐ መግባት። በሐሜት የተያዘን ሰዎች ብዙዎቻችን የምንገኝበት ነገር ስለሆነ ነው ማለት ባይዘው ይሄ ያቋረጥኩሽ ሶሪና አሁን ሐሜት ላይ እና ወሬ ላይ ያልሽው ላይ ሰዎች ጥፋት አጥፍተው ስለሰዎች ብቻ ስለሰዎች ኔጌቲቭ ነገር ማውርተሽ ጥሩ ነገር አንዴ የምናገር ያልሽው ላይ ሲጀመር ለክ ስለሰዎች ጥሩ ነገር ማውራት ራሱ ለዛ ሰው ፈተና ይሆንበታል። ለምሳሌ አንቺ በጣም ጥሩ ሰው ሆነሽ አንቺ ጥሩነት ወጥቼ ማውራ ከሆነ አንቺ ላይ ፈተና ነው የሚጨምርብሽ። ምክንያቱም ያው የሚዋጋ ጠላት አለሽና ስለሰዎች ጥሩነትም ቢሆን የሚወራበትን ቦታ መምረጥና በተቻለ አለማውራት መልካም ነው። አዎ ልክ ናት። ያ ሐሜትና ወሬ ነው። ወሬ ደግሞ ያው ወሬ ሶስት ክፍሎች ያስቀምጥልናል መጽሐፍ። አንደኛ ወሬው እውነት ነው ወይ ከማውራታችን በፊት፣ ሁለተኛ ደግሞ ለሰዎች ይጠቅማል ወይ እኔ ለሷ ስነግራት ያ ወሬ ያ መረጃ ይጠቅማታል ወይ፣ ሶስተኛ ደግሞ ደግነትን መልካምነትን ያንጸባርቃል ወይ ይህ ወሬ ብለን ስለምናወራው ወሬ ከአንደበታችን ከመውጣቱ በፊት መፈተሽ ማገናዘብ ይኖርብናል። ሶስተኛው ደግሞ ትችት ነው። ያው ትችት ማለት ያው ሐሜት ነው፣ ስለሰው መጥፎ ነገር ማውራት። ለምሳሌ አሁን በእንግድነት ሰው ቤት ሄድን ብለን እናስብ። የሰውን ቤት በቃ ማየት፣ ያቀረበልንን ምግብ ማየት፣ በሁሉም ነገር ሰውን ለመተቸት መገምገም፣ በቃ ሰውን ባለባበስ፣ በቤቱ ሁኔታ፣ ባለው ነገር በቃ በሁሉም ነገር ትችት በቃ ሐሜት ማለት ነው ይሄና እሱም ቢሆን ከምላስ ኃጢአቶች ውስጥ የሚካተት ነው። ከዛም አከራካሪ ቃላቶች፣ አራተኛ መዋሸት፣ ውሸት ያው ሁላችንም እንደምናውቀው ነው። ስድስተኛ ከንቱ ንግግር ወይም ምንም ጥቅም የሌለው ለኔም ላወራውትም ለሚሰማውም ሰው ምንም ጥቅም የሌለው ከንቱ ንግግር። ከዛም መጥፎ ሐሳቦች ማለት ነው። መጥፎ ሐሳቦች፣ መጥፎ ዘገባ ከሰውን ከሰው የሚያጣላ ማለት ነው። ዘገቦች፣ መጥፎ ዘገቦች እነዚህ ከ7 የምላስ ኃጢአቶች ውስጥ መጽሐፉ አስቀምጦታል። በጣም ጠቃሚ ነገር ነው። እነዚህ ለምን እኛ አሁን ችላ ብለን የምናልፋቸው ነገሮች ነበሩ። አሁን ይሄ አከራካሪ ቃላቶች፣ ከንቱ ንግግር፣ ይሄ መጥፎ ዘገባ አሁን ዩቲዩብ ላይ ምናምን በባሽ የሰውን ፎቶ ወስዶ በጣም ብዙ መጥፎ ዘገባ ይሰራል። ስለ ቤተክርስቲያን በቃ ስለ ቤተክርስቲያን፣ ስለ ግለሰብ፣ ስለ ብዙ ነገር፣ ስለ አባቶች እና ይሄ ከምላስ ኃጢአቶች ውስጥ የሚከተት ንስሐ የሚያስፈልገውና ነፍሳችንን ወደ ገሃነም የሚያስወረውራት ምክንያቶች ናቸው እነዚህ በሙላ። እንግዲህ ራሳችንን መመርመር ነው። አሁን ከዚህ ካለው ውስጥ መጽሐፉን ስናነብ ራሳችን ወይም ኃጢአት ነው ብለን እስካሁን ማናስበው ነገርና ራሳችን የተያዝንበት ነገሮች ካሉ አሁን እንግዲህ ይሄን ቪዲዮ የምትከታተሉ ቢሆን ወይም ይሄን መጽሐፍ አግኝታችሁ ማንበብ የምትችሉ ሰዎች ካነበባችሁት በኋላ እኔ የትኛው ነኝ ብለን ራሳችንን ገምግመን ወደ ንስሐ አባታችን ሄደን ራሳችን ማስመርመር ነው። የምላስ ኃጢአቶችን እንዴት ማሸነፍ ይቻላል ብሎ ደግሞ መፍትሄውንም አስቀምጦልናል። 5 ነጥብ አስቀምጧል። አንደኛው ከፈጣሪ ጋር በሚስማማ መልኩ አካሄድን በማድረግ ወይም ትእዛዛቱን እየጠበቁ በመኖር፣ ሁለተኛ እግዚአብሔር ጥበቃ እንዲያደርግልን መጠየቅ ወይም መጸለይ። ይሄ በጣም ዋነኛው ነገር ነው። በጣም ይሄኛው ሐሳብ ምን ይመስላችኋል? ለኔ በጣም እግዚአብሔር ጥበቃ እንዲያደርግልን መጠየቅ ለኔ በጣም ለምን እኔ አሁን አንደበቴን አውቃለሁ አልችሎም። እኔ ከአቅሜ በላይ ነው። አላማም አላወራም ብዬም ወጥቼ ከአቅሜ በላይ እንደሆነ ስለማቅ እኔ ራሴን አሳልፌ ለአምላኬ እሰጣለሁ። አምላኬ ለአንተ ቢቻልህ እንጂ ለኔ አይቻለኝም ይሄ አንደበቴ ብዬ አምላኬን በጸሎት ጠይቄ እወጣለሁ። በቃ ለአንደበቴ ጠባቂ ያኑርልኝ፣ ከንፈሮቼን መዝጊያ ጠብቅ ብዬ መዝሙረኛው ዳዊት እንደጠየቀው እኔ መጠየቅ ነው እንጂ እኔ አሁን ራሴን ስለማውቀው ነው። ሁላችንም ነን እኮ አንቺ ያው ራስሽ ላይ ነው መፍረድ። ግን እንደዚህ አሳልፌ ስሰጥ በጣም እኔ በብዙ በህይወቴ በውሎቼ ስላየው ነው። እንደው አንድ ነገር ውስጥ ሳልገኝ በሰላም ወጥቼ በሰላም እገባለሁና እውነቴን ነው። ምክንያቱም እውነት አንደበታችን ለኛ አይቻልም፣ ያው ብዙ ፈታኝም ስላለን። ስለዚህ
እግዚአብሔር ጥበቃ እንዲያደርግልን ራሳችንን በቃ አለመቻላችንን አሳልፈን ለሱ መስጠት እንደ ፍቃደ ሐውሊ መድኃኒዓለም ብሎ ከቤት መውጣት ጥሩ ነገር ነው። ከዛም ኃጢአትን መናዘዝ ያው ንስሐ መግባት ማለት ነው። ሁሉንም የቃል ኃጢአቶች ለይቶ ማወቅ ማለት ያው ከውሏችን ማታ ስንገባ ላይክ በአፋችን ምን በድለናል ምን ስለማናወርቻለሁ ብሎ ራስን መገምገምና እነዛ ኃጢአቶችን ለይቶ አውቀው ንስሐ የሚያስፈልገው ከሆነ ወደ ንስሐ አባታችን ሄደን ንስሐ መቀበል ነው። በክርክር ወቅት ዝምታን መምረጥ ይላል። ያው ይሄ ደግሞ ብዙ ከማውራት ብዙ ማዳመጥ ይቀላል የሚለው ነው። በክርክር ወቅት አሁን ከዚህም ሐሳብ እንትን ሲል በብዛት እኛ ገለልተኛ አካል ሆነን ስለሚወራው ነገር ብናዳምጥ እንደ ክርስቲያን እሱ ይጠቅመናል በየትኛውም ቦታ። እኔ ይሄን ነው ተውጥቻለሁ። እንግዲህ ያው እስቲ አንቺ ደግሞ ከተረዳሹና ከሚጠቅመን ነገር አጋሪ። መጽሐፉ በጣም ጠቃሚ ነው እህቴ እንደተናገረችውና እኛ በጣም ወሳኝ ያላቸውን ሐሳቦች ነው ያወጣነው እንጂ በጣም ሙሉ ገጹ ቢነበብ የሚጣል ነገር የለውም። ግን ያው እሷም ይጠቅማል ያለችውን እኔም ይጠቅማል ያልኩትን ነገር ነው ያወጣሁትና ያው እኔ ካወጣኋቸው ነገሮች የመጀመሪያው ነገር ያው እያወራን ያለነው ስለ አንደበት ኃጢአት ነው፣ ስለ ምላሳችን ነውና አምላካችን ምላሳችን ወይም አንደበታችን የፈጠረው መጥፎ ቃላትን እያወጣን ሌሎችን እንድናሳዝን ሳይሆን ጠቃሚ ቃላትን እያወጣን ፍቅርን እንድንሰብክ ከሌሎች ጋር ተግባብተን ተስማምተን እንድንኖር ከሁሉም ይልቅ ደግሞ አንደበታችን የተፈጠረው እግዚአብሔርን እንድናመሰግንበት ነውና ያው መጽሐፉ አንደበታችንን ለመጥፎ ቃላት መጠቀማችን ኃጢአት እንደሆነ በግልጽ ያስረዳናል። የአንድ ሰው ንግግር የሰውን የመንፈሳዊነት ያለበትን የመንፈሳዊ ሕይወት ደረጃውን ያሳያል ይላል መጽሐፉ። ይሄም በሌላ አባባል ደግሞ ንግግር የልብን ሁኔታ ያጋልጣል ይላል። መሳደብ የረከሰ ልብን ያሳያል። ማጉረምረም ምስጋና የሌለውን ልብ ያሳያል ይላል። አሁን እነዚህ በጣም ግልጽ ነገሮች ናቸው። ሰዎች ከሚናገሩት ንግግር ከሰዎች ጋር ባላቸው ኮሚኒኬሽን የነዛን ሰዎች የመንፈሳዊ መረዳት አቅማቸውን ማወቅ እንችላለንና ያው በህይወታችን በብዙ አጋጣሚዎች እናማርራለን። የጎደለንን ነገር አይደለም ብዙ ጊዜ የምንፈልገው የጎደለንን እንፈልግና እናማርራለን። that means የተደረገልን ነገር ደብቀን ያልተደረገልን ነገር ይሄ ለምን እያልን እናማርራለንና ያው የተደረገልንን ብናቅ ያጣነው የለም ይባላልና የምናጉረመርም ሰዎች የምንሳደብ ሰዎች ምን ያህል ልባችን የረከሰ እንደሆነ መጽሐፉ በግልጽ ያስረዳናል። ከዛው እኛም ሆነ ሌሎች ሰዎች በየዕለት ውሏችን ያው የምንቀልድባቸው አጋጣሚዎች አሉ። ተሰብስበን ከጓደኞቻችን ጋር ብቻ በሆኑ አጋጣሚዎች ቀልድ ይነሳልና ያው ቀልድ ሲኖር ሳቅ አብሮ ይመጣልና ቀልድ መኖሩ እንዳለ ሆኖ ቀልድ በራሱ ኃጢአት ላይሆን ይችላል። ግን ቀልድ ኃጢአት ሆኖ የሚመዘገብባቸው ሁኔታዎችም እንዳሉ መጽሐፉ በግልጽ ያስረዳል። አንደኛ የሰውን አካል ጉዳተኝነት በዚህ ላይ ስንቀልድ ጉዳተኝነት ራሱን የቻለ በሽታ አይደለም። ያው በተፈጥሮ ወይ በአደጋ የሚመጣ ነገር ነውና ሰዎች በአደጋ ወይ በተፈጥሮ አካላቸው ሲጎድል እነዛ ሰው ላይ እየቀለድን ከሆነ ይሄ በጣም ትልቅ ኃጢአት ነው የሚሆንብን። ያው ልቦናችን ያሰበነው አንደበታችን ብዙ ጊዜ የሚያወጣውና ትልቅ ኃጢአት ይሆንብናል። ሁለተኛ ደግሞ በሌላ ሰው ገጽታ ወይም ደግሞ በድል ላይ መቀለድ። ያው ሁላችንም የተለያየ መልክ፣ የተለያየ ሰውነት አቋም፣ የተለያየ ርዝመት ምናምን ያለንና የሰዎችን ገጽታ ያው ፊዚካል አፒራንሳቸውን እያነሳን የምንቀልድ ከሆነ ወይም ደግሞ በሰዎች እድል ላይ የምንቀልድ አንተ እድለ ቢስ ነህ አንቺ እድለ ቢስ ነሽ እያልን ሰዎች ላይ የምንቀልድ ከሆነ ደግሞ ሰውም ቀልዶ በዚህ ቀልድ የምንስቅ ሰዎች ካለን ይሄም ትልቅ ኃጢአት እንደሆነ በግልጽ ያስረዳናል። በደሃና ምንም በሌላቸው ወገኖቻችን ላይ መቀለድ ማጣታቸውን ለጊዜው ያው ሁልጊዜ ማጣት ለጊዜው ነው እንድትማሪበት ነው ብዙ ጊዜና ይሄን አጋጣሚዎች ወደ ቀልድ ቀይረን ምንቀልድ በዛም ቀልድ ምንስቅ ሰዎች ካለን ይሄም ትልቅ ኃጢአት ሆኖ የሚቆጠርብናል ይላል። አንደበታችንን መቆጣጠር ትልቁ ክርስትናችን መታነጹን የሚያሳይ ነገር ነው። ሰዎች የሚናገሩትን ነገር መቆጣጠር ከቻሉ ክርስትናቸው በጣም እያደገ እንደሆነ ብስለታቸው በሃይማኖታቸው ከፍ ያለ እንደሆነ በግልጽ ያስረዳናል። ቅድም ልክ ለቀልድ ሰዎች እንደሚጋብዙን እኛም እንደምንጋብዘው ሁሉ ደግሞ ለሐሜት የሚጋብዙን ብዙዎች አሉ። ሐሜት እንድናወራ የሚጋብዙን አሉ። እንትና እንደዚህ አድርጎ እንትና እንዲያደርጋ ብለው ምን አሰብሽ የሚሉ ሰዎች አሉ በህይወታችንና እንደ ክርስቲያን ለሐሜት የሚጋብዙን ሰዎች ካሉ ከነዛ ሰዎች መሸሽ ለዛሽ ሰዓት ብቻ ሲሆን ሁልጊዜም ሐሜት የሚያነሱ ምናምን ሰዎች ካሉ ከነዛ ሰዎች መሸሽ እንኳን ባንችል ምን ታስባለህ ሲባል አላቅም እናቀቀው ይሆናል። ኖርማል የሆነ ሰው ጥሩም ነገር መጥፎም ነገር አድርጎ ሊሆን ይችላል። አላቅም ያለ ደግሞ ብዙ ነገር አይመጣበት ቀጣይም ጥያቄ የለውም። ነገሮች ላይ እንትን ሲል አላቅም
በቃ ተዘጋ። አላቅም ያለ ሰው ቀጣይ ጥያቄ አይመጣም። በቃ እሷ እባክሽ ምንም አትናገርም እሱ ምንም አይናገርም ብሎ ወደ አጠገባችሁ ሰው አይደርስም። እና ሰው ለሐሜት ቢጋብዟችሁ ሰዎች ካሉ ከቻላችሁ ከነዛ ሰዎች ራቁ ይላል መጽሐፉ። መራቅ እንኳን ካቃታችሁ አላቅም ይሁን መልሳችሁ እንጂ ለሐሜታቸው ተባባሪ አትሁኑ ይላል። ክርስቲያን በክፉ ንግግር ወይ በሐሜት የጎዳው ሰው ካለ መጀመሪያ ያንን ሰው ይቅርታ መጠየቅና ከዛው ንስሐ መግባት አለበት። አሁን እዚህ ጋር መጽሐፉ ምንድነው የሚያስረዳን? መጀመሪያ ንስሐ መግባትን ላስቀድም ካለ አይሆንም። ምክንያቱም ንስሐ ለመግባት ራሱ ኢየሱስ ክርስቶስ አምላካችን የሚለው መጀመሪያ ያስቀየማችሁትን ሰው ይቅርታ ጠይቁ አይደለ? ፎርማቱ መጀመሪያ ያስቀየምነውን ያማነውን ሰው ይቅርታ እንጠይቅና ከዛ በኋላ ደግሞ ወደ ንስሐ አባታችን ሄደን ያደረግነውን ኃጢአት ተናዘን ንስሐችንን እንቀበላለን። ከዛው ዳግም ወደዛ ኃጢአት አለመመለስ ነው። ጸሎታችን ቶሎ እንዳይሰማ የሚያደርጉ አሁን ለምሳሌ ለኔ ጸሎት ያልተሰማም ለኔ እግዚአብሔር ይዘገያል የምንል ሰዎች ካለን ለዚህ አንዱ ምክንያት ማወቅ አለባችሁ የሚለው መጽሐፉ ሰዎችን አምተን ሊሆን ይችላል፣ በሰዎች ላይ ፈርደን ሊሆን ይችላል እና እነዚህ አንደበተ ጠቶች ጸሎታችን እንዲዘገዩ የሚያደርጉ ነገሮች እንደሆኑ መጽሐፉ በግልጽ ያስረዳናል። መድኃኒታችን ኢየሱስ ክርስቶስ ሲያስተምር የትኛውም ሰው ወንድሙን የማትረባው ወይም ዋጋ ቢስ ብሎ የሚጠራ ሁሉ ፍርድ እንደሚያገኘው ይገልጻል። ወንድሙን ሞኝ ብሎ የሰደበ ሁሉ የገሃነም እሳት እንደሚገጥመው ተናግሯል ይላልና ይሄንን እኔ እንዴት ተረዳውሽ መሰለሽ? ቅድም አንቺ የተናገርሽም ጥቅስ ነበረ። እያንዳንዱ ስለተናገረው ከንቱ ንግግር ሁላ ኋላ በፍርድ ይጠብቀዋል ይላልና በጣም የሚያስደነግጥ ነገር ነውና ለምሳሌሽ ምን እንዴት ተረድቻው መሰለሽ? እዚህ ጋር አሁን ወንድሙን ሞኝ ብሎ የሰደበ ወይንም ደግሞ ሰዎች ስለተናገሩ ስለያንዳንዱ ከንቱ ነገር በገሃነም እሳት ፍርድ ይቀበሉበታል ከሆነ ጀስት ሞኝ ብለሽ ስለተሳደብሽ ብቻ አይደለም እያንዳንዱ ስድብ እንደማለት ነው የምረዳውና በየቀኑ ደግሞ እኛ የምንሳደበው ሰዎች ሲሳደቡ የምንሰማው በጣም ብዙ ነገር ነውና ያው እስከዛሬ እኛም አናቅም ነበር። በእርግጠኝነት እናንተ ማታውቁት ኖሮ ይችላልላችሁና ይሄ መጽሐፍ በጣም ብዙ ነገር አስተምሮናልና ለትልልቅ ኃጢያቶች ራሱ ከአንደበት ይጀምራሉ። ለምሳሌ ነፍስ ጠፋ፣ ሰውን ገደለ ቢባል በእርግጠኝነት ብዙ ጊዜ የሚጀምረው ከመጥፎ ቃላት ሊሆን ይችላል። በተለይ በጓደኛ ማማቾች በጎረቤታሞች መካከል ባለፈው ነው የሰማሁት ነበር። እንደዚህ ጎረቤታማሞች ናቸውና ጸብ ተነስቶ አንዷ ላይ አሲድ ደፍታ ተጎዳች። አንደኛ በጣም ከባድ ጉዳት ነበር፣ ፒክቸሩ ይታይ ነበርና አያችሁ አንደበታችን የሚያመጣው ነገር እስከ መገዳደል ያደርሳልና አንደበታችንን ብንቆጣጠረው መጀመሪያ ወይንም ደግሞ ተናጋሪ ሆኖ የመጣውን ሰው እኛ መልሰን ባንናገርና ያንን ሰው ከቻልን አረጋግተን ካልሆነ ደግሞ ዞር ብለን ንዴቱ እንዲበርድለት ብናደርግ ኖሮ ያም ሰው ኃጢአት አይገባም ነበር። ደግሞ እኛም ተመላልሰን ነፍስ እስከማጥፋት ወርከ ብዙ ኃጢአቶች እንዲነሱ አይሆንም ነበርና ለትልልቅ ኃጢአቶች መነሻው መጀመሪያ አንደበት ነው። የአንደበት ኃጢአት በጣም ይከብዳል ብዬ አስባለሁ። ከሁሉም ማለት ብዙ ነገሮች ትተን በዚህ ግን በጣም ብዙ የምንፈተን እስከመጨረሻው ምናልባት ፍጹም ብለን ነው እንችላለን። ግን ቢያንስ ያወራነው መጥፎ ነገር እንደሆነ አስበን ተጸጽተን ወደ ንስሐ ከሄድንም ይሄ በጣም ማሸነፍ ነው። ገባሽ? በንስሐ ሜቢ በንግግራችን ያስቀየምነው ሰው ካለ እህቴ እንዳለችው እዛ ሰው ጋር ሄዶ ይቅርታ መጠየቅ፣ ከዛም ወደ ንስሐ መግባት። ይሄን ለማድረግ መጀመሪያ ጥፋተኛ ነኝ ብሎ ማመን፣ ሁለተኛ ደግሞ መጸጸት ያስፈልጋል። ይሄ የሚጸጸት ልቦና ራሱ ካገኘን በአንደበታችን ሰው እንዳማን እንደተሳደብን ይሄን ራሱ ጭንቅላታችን አገናዝቦ ከደረሰበት ኦኬ ልክ አይደለም የሚለው ነገር ደረጃ ላይ ደርሰን ራሱ ወደ ንስሐ ከሄድን ራሱ ይሄ በጣም ትልቅ ነገር ነውና ያው በጣም ከባድ ነው። የአንደበት ኃጢአት ማድረግ ግን ያው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ካልን ሁሉን የሚያስችል መድኃኒዓለም ክርስቶስ ይሄንን ያስችለናል። ከዛም ጧት ስንወጣ ሁላችንም ወደ ስራችን ከመሰማራታችን በፊት እንግዲህ እግዚአብሔር ጥበቃ እንዲደረግልን በደንብ እግዚአብሔርን ተማጽነን ለሱ አሳስበን መውጣት ነው። ከዛም በኋላ ያው በክርስቶስ እኛ ክርስቲያኖች እናሸንፋለን። ሁሉን ነገር እናደርገዋለን። እንዳልሽው ወይ ጧት ከቤታችሁ ስትወጡ አንደበታችሁን ለመድኃኒዓለም ስጡ። በቃ እሱ ሲቆጣጠሩ ይውላል። በቃ ያው ከባድ ስለሆነ ታኛችንም በቀላሉ ማይተኛ ስለሆነ ለእግዚአብሔር መስጠት ነውና እንግዲህ ኋላ ሰጥቻለሁም ለማለት እንትን ይላል ይሄ ይጋብዛልና ቀጣይ የምታነብልን ታሪክ አለ መሰል? እንደዚሁ ከስልካችን ላይ ያገኘነው በጣም ጠቃሚ ነገር ነው ብለን ስላሰብን ነው የምናጋራችሁና በደንብ አዳምጡ። 3 ሰዎች በስለታማ መሳሪያ አንገታቸው ተቆርጦ እንዲገደሉ የሞት ቅጣት ተጣለባቸው። ፍርደኞቹ የሚከተሉት ናቸው። ሃይማኖተኛ ሰው፣ ጠበቃ እና አንድ የፊዚክስ ባለሙያ ናቸው። 3ቱ ማለት ነው። በመጀመሪያ ሃይማኖተኛው ሰው ሲገደል መድረኩ ላይ ወጣ። እናም የመጨረሻ ቃል ካለው እንዲናገር እድል ተሰጠው። ሃይማኖተኛውም አምላኬ እግዚአብሔር
በዚህ ጊዜ ብቻዬን አይተወኝም፣ ያድነኛል ሲል በኩራት ተናገረ። አንገቱን በእንጨቱ መካከል እንዳስገባ ስለታማ ቢላው ወደ ታች ተለቀቀበት። ልክ እንዳለው ስለቱ አንገቱ ጋር ከመድረሱ በፊት ቆመ። ሁሉም ይህን አጋጣሚ እንደ መንፈሳዊ የፈጣሪ ጣልቃ ገብነት ቆጥሮ በምህረት ለቀቁት። ሁለተኛው ጠበቃው ነበር። ተራው ሲደርስ ፊቱ ላይ ባለው እርግጠኝነት መድረኩ ላይ እንደቆመ የመጨረሻ ቃሉን እንዲህ ሲል ተናገረ። እኔ እንደመጀመሪያው ሰውዬ ሃይማኖተኛ አይደለሁም፣ ቢሆንም ግን በፍትህ አምናለሁ፣ ፍትህም ታድነኛለች። ተናግሮ እንደጨረሰ አንገቱ ወደ እንጨቱ ሰገባ አስገባ። ስለታማው ምላጭ ከላይ ተለቀቀበት። ነገር ግን እንደ ድል ሆኖ ስለቱ አንገቱ ጋር ሳይደርስ በመካከል ቆመ። ይሄኔ በዚያ የነበሩ ሰዎች ፍትህ በእርግጥ ትፈርዳለች በማለት በነፃ ለቀቁት። ሶስተኛው የሞት ፍርድ የፊዚክስ ባለሙያው ነበር። ይህ የፊዚክስ ባለሙያ ከሃይማኖተኛውና ከጠበቃው ለየት ያለ ነገር ነው እና ለመጨረሻ ጊዜ የሚናገረው ቃል ካለ እንዲያወራ እድል ተሰጠው። የፊዚክስ ባለሙያውም አንገቱን በእንጨት ውስጥ እንዳለ ፌዝና ሳቅ በተቀላቀለበት ቃና እንዲህ ሲል ተናገረ። እኔ እንደመጀመሪያው በሃይማኖት አላምንም፣ እንደ ሁለተኛው በፍትህም ተስፋ አላደርግም። ቢሆንም ግን አንድ ነገር በእርግጥ አውቃለሁ። ይህ የመግደያ መሳሪያ እንደ ቀድሞውም የሚሰራ አይደለም። ምክንያቱም የገመዱ አስተሳሰር ከስለቱ የቁመት መጠን ጋር እኩል አልሄደም። ስለቱን ወደ ታች ስትለቁት የቁመቱ መጠን ጋር እኩል አልሄደም። ስለቱን ወደ ታች ስትለቁት ከመካከል ካለው የሚቆመው ከፈጣሪ ወይም ከፍትህ ፍርድ አንጻር ሳይሆን ይልቅስ የገመዱ ቁመት ከስለቱ ክብደት ጋር በትክክል ስላልተሰራ ነው። ወታደሮቹም ይህን ሲሰሙ የፊዚክስ ባለሙያውን አንገቱን በእንጨቱ መካከል እየተጋደመ ወደ መሳሪያው በመጠጋት ገመዱን መፈተሽ ጀመሩ። አው ልክ እንዳለው ስለቱ እንዳይደርስ ገመዱ ገድቦታል። ይሄኔ ገመዱን አስረዝመው በማሰር መሳሪያውን ማስተካከል ሲጀምሩ የፈጠነ ምላጩ ወደ ታች ወድቆ የፊዚክስ ባለሙያውን አንገት ቆርጦ ጣለው። ከዚህ የምናገኘው ትልቁ ነገር ምንድነው መሰላችሁ? ሁሉም እውነት በአደባባይ ላይ አይነገርም። ዕውቀትም በሁሉም ቦታ አይገለጥም። አንዳንዴ ዝምታ ከሳይንስ በላይ ብልህነትን በውስጡ ተሸክሟል። በምናውቀው ነገር ላይ አዋቂ መሆን ከብዙ ነገር ሊያድን ይችላል። ያለ ቦታ የምትጮህ ዕውቀት የደናቁርት ከበሮ ነች ይችላልና ሶ አሜዚንግ። በጣም አንደበታችን ያው መሰብሰብ ነው በጣም እንደ ክርስቲያን ማለት ነው። ባይ ዘ ወይ ከዚህ ራሱ ነው የተረዳሁት ነገር በቃ የክርስቲያን ስንቁ ወርቁ ዝምታ ነው። ባይ ዘ ወይ ዝምታ የመሰለ ነገር የለም። በርግጥ ቦታ መርጠሽ መናገር ያለብሽ ጊዜ ካለ ትናገራለሽ። ግን በህይወትሽ አብዛኛው ቀን በዝምታ ቢያልፍ በቃ ከፈጣሪ ጋር በደንብ መገናኘት ትችላለሽና ዝምታ ትልቅ የክርስቲያን ቁልፍ ነውና ዝም ማለትን መልመድ ጥሩ ነው። ያለ ቦታውም አሁን ይሄ ዕውቀትን ቢሆን መናገር የሌለበትን ቦታ ያለ ቦታው በመናገሩ ነው እንግዲህ ሁለቱ ተርፎ እሱ ሊሞት የቻለውና ዝምታ ወርቅ ነው። ዝምታን ገንዘብ እናድርግ። አይቶ ማለፍን ሰምቶ መቻልንም በህይወታችን በጣም ገንዘብ አድርገን መሄድ አለብን እንላለን። የዛሬው ትልቁ መልእክታችን ነው። ሰብስክራይብ ማድረግ እንዳትረሱ። እናንተም ሰብስክራይብ አድርጋችሁ ሌላ ሰዎችን ሰብስክራይብ ያደርጉልን ዘንድ ሼር በማድረግ ኮሜንት በመስጠት ላይክ በማድረግ እንግዲህ ቤተሰባነታችሁን ግለጹልን። አሪፍ እየሄድን ነው፣ እግዚአብሔር እየረዳን ነው። ስለዚህ እንቀጥላለን አብረን። ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን።